ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ እግዚአብሔር ይመስገን ሁሉም መልካም ነው ማለት ነው። ለዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ቤተሰብ የነበራችሁ ከኔ ጋር ስለነበራችሁ ስለምታበረታቱኝ ከልብ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። አሁንም ላይክ ኮሜንታችሁ ስታይታችሁ አይረሳ እያልን ሌትስ ጎ ወደ ርዕሳችን ዛሬ በአጭር ጊዜ መቀየር ፈልገን በቀናቶቻችን በሰዓቶቻችን የተለያዩ ስራችን ከስራችን በስተቀር ሌላ የተለያየ ስራ ጨማሪ ስራ መስራት ለምንፈልግ እህቶቼ ብቻ ነው ይሄ ቪዲዮ ማለት ነው። ሌሎቻችሁ ስክሮል አድርጉ አትዩ ማለት ነው። የትኛውም አይነት ስራ የማትንቁ ትንሽም ትልቅም ገንዘብ ቢሆን የማትንቁ ሰዎች ይሄን ቪዲዮ ተመልከቱ እና ከመዳም ስራ ሰዓት ትርፍ ማለት ነው። ትርፍ ሰዓታችሁ ወይ ደግሞ የእረፍት ሰዓታችሁን ተጠቅማችሁ ጊዜያችሁን የማይሆን ቦታ ቲክቶክ፣ የተለያየ ፌስቡክ የሆነ የማይከፍላችሁ ነገር ላይ ስክሮል እያደረጋችሁ ከምትውሉ ወይ ከሆነ ሰው ጋር እያወራችሁ ጊዜያችሁን ከምትጨርሱ ያላችሁን ትርፍ ጊዜ ብትጠቀሙ እላለሁ ማለት ነው። እንግዲህ በጣም ቀላል ነገር ነው። ምንም አይነት ክፍያ የለውም። እኔ የሆነ ክፍያ ያለው ነገር ለሰው ማስተዋወቅ ማላቅ እና ክፍያ የለውም። ኦኬ ስልካችሁንና ኢሜይላችሁ ተጠቅማችሁ መስራት የምትችሉ አይነት ስራ ብቻ ነው። ለዚህ በተለያየ በሰው አባባል ምናምን ገንዘብ ትንሽ ነው እንደዚህ ነው የምትሉ ሰዎች ግን ማለት ነው ደህና ናችሁ ወይ? ደህና ናችሁ እናንተ? ሰው እኮ ከዜሮ ተነስቶ ነው ትልቅ የሚፈልገው ደረጃ ላይ መድረስ የሚችለው ማለት ነው። ስለዚህ ባትንቁ ጥሩ ነው አይመስላችሁ? እና ምን ለማለት ፈልጌ ነው፣ ስራውን መስራት የምትፈልጉ ስልክ ቁጥሬን ዲስክሪፕሽን ላይ አስቀምጣለሁ። የቴሌግራም ስልክ ቁጥሬን ማለት ነው። በዛ ስልክ ቁጥር ማግኘት ትችላላችሁ። ምንም አይነት ይሄ እንዲስ ልበላችሁ ምንም አይነት የሚያስጨንቅ አይነት ነገር አይደለም። ጊዜ የሚወስድባችሁ አይነት ነገር አይደለም። ብቻ ምን አስለፋችሁ በ24 ሰዓት ውስጥ የሆነ ባገኛችሁ ሰዓት መስራት የምትችሉት አፕ ነው። በእውነት ብር ይከፍላል። አዎ በደንብ አድርጎ ይከፍላል። ምንም ጥያቄ የለውም ጋይስ፣ ምንም አይነት ጥያቄ የለውም። በደንብ ነው የሚከፍለው። እና ይሄን ስራ መስራት የምትፈልጉ አላችሁ፣ መቀየር መንገድ ላይ ያላችሁ፣ ነገ የተሻለ ህይወት እኖራለሁ የምትሉ ሰዎች አላችሁ ወይ? ወር አር ዩ እረፉ። እናንተ ደግሞ ዝም ብላችሁ ይሄ የተለያየ ነገርን የምታወሩ ትንሽ ነገርን የምትንቁ ሰዎች ተውት። መሞከር ያለበት ነገር ሁሉ ይሞከራል ጋይስ። መሰራት ያለበት ነገር ሁሉ ይሰራል። ስለዚህ ይሄን ስራ ኦልሬዲ ማለት ነው እውነት ለመናገር የፈለጋችሁ ነገር እየሰራችሁ ራሱ ማለት ነው ሰዎቻችሁ የሚፈቅዱ ከሆነ ልብስ ተኮሳችሁ ምግብ እየሰራችሁ ጓደኞቻችሁን እያወራችሁ በኢሞ በዚህኛው አፕ ደግሞ ይሄን ስራ ማከማቸት ትችላላችሁ። እንዲሁም ደግሞ ብቻ የተለያየ ነገር በስልካችሁ አንድ ስልክ ሆኖ በዛኛው ስልክ የተለያየ ነገር እያከናወናችሁ ይሄኛውንም ደግሞ ሰርታችሁ መቀበል ትችላላችሁ። ምንም ከምንም ነገር የሚገድብ አይነት ነገር አይደለም። ስለዚህ ውዶቼ ይሄን ስራ ብትሰሩ ይጠቅማችኋል። የምትፈልጉ ልጆች ካላችሁ በስልክ ቁጥሩ አናግሩኝ። እንዲሁም ደግሞ ከኛ ጋር ተቀላቅላችሁ ቴሌግራም ላይ እየሰራችሁ ያላችሁ በቴሌግራም አዳራሻዬ አናግሩኝ ማለት ነው። በዛው ታገኙኛላችሁ። በትርፍ ጊዜያችሁ የማይሆን ቦታ ላይ አታባክኑ። እውነት ለመናገር ጋይስ ስሩ፣ በቃ ስሩ፣ እንዴ ስሩ። ማንም ምንም አያደርግላችሁም። ነገ ላይ ስሩ። 1 ብር የሚሆን 2 ብር የሚሆን ብቻ 5 6 አፕ የሚኖራችሁ ካገኛችሁት ነገር ስሩ እና ሰብስቡ አንድ ላይ። እውነቴን ነው። በነገራችን ላይ ቀኑ በሄደ ቁጥር ሰዓቱ በሄደ ቁጥር እድሜያችንም እየሄደ ነው። እሱን ነገር እንዳትዘነጉ እሺ። ስለዚህ ለምሳሌ ዘር 6 አመት እንደዚህ ያደርጋለሁ ብላችሁ ሰው የሆነ ፕላን የሚባል ነገር አለውና ያ ፕላን ስታወጡ የሆነ በመዳም ደሞዝ ብቻ ከሆነ ረጅም ሰዓት ሊወስድባችሁ ይችላል። እንደዚህ ግን ከተለያየ ቦታ እየሰራችሁ ከሆነ ለእናንተ ለአእምሯችሁ ራሱ እረፍት ነው። እውነት ለመናገር ሰርቼ ነው ያጣሁት ማለት ሰርቼ ነው የፈለኩ ቦታ ያልደረስኩት
እውነት እንደዚህ ለራስ እንደ መንገር ደስ የሚል ነገር አለ እንዴ? ሳልሰራ ነው እኮ እንደዚህ የሆንኩት ከማለት ሰርቼ ለፍቼ ሳይሳካልኝ ቀርቼ ነው ማለት ደስ ይላል። እሺ እኔ ጋር ያ ነገር ተቀባይነት አለውና ምን ልላችሁ ፈልጌ ነው በአጭር ጊዜ ውስጥ ለመፈጸም ይረዳቸዋል ማለት የተለያየ ትንንሽ ወጪዎችን በሰራችሁት ልክ ነው። በነገራችን ላይ በሰራችሁት ልክ ነው። ይሄ በእናንተ አቅም ነው። እኔ የምሰራው አቅም በራሴ አቅም፣ እናንተ የምትሰሩበት መንገድ አለ። ብቻ በሰራችሁበት ልክ ታገኛላችሁ። አንድ ወንድሜ ትናንትና 76 ሺህ ብር ምናምን አትርፎበታል። እንግዲህ ይሄ በሁለት ሰዓት ምናምን የተከናወነበት ነገር ነው። እውነት ለመናገር 2 ሰዓት ነው የፈጀበት ማለት ነው። እሱ ስላችሁ በአንድ ደቂቃ ውስጥ ሳይሆን ያኔ ሌላኛውን ነገር እየሰራ ነው። አፖ ከሚሰጠው በራሱ መንገድ ከሚሰጠው ነገር ሌላኛው ደግሞ የሚፈልገው ህብረተሰብ በዚህ መንገድም መቀየር ይችላል ብሎ የተለያየ ሪዋርድ ስላስቀመጠ ያን መስፈርት ስታሟሉ ማለት ነው አፑ ለእናንተ ይሰጣል ማለት ነው። እሱን እስከ ቼንጅ እያረጋችሁ መሸጥ ነው የእናንተ ስራ ማለት ነው። በባንክ ማውጣት ትችላላችሁ፣ ኦልሬዲ መሸጥ ትችላላችሁ። ምንም አይነት ጋር የተገናኘ አይነት ነገር አይደለም። ኦኬ ምንም የሚገድበው የእናንተ መስፈር የሚሰብር አይነት አፕ አይደለም ማለት ነው። ስለዚህ ዴስኮ ጋይስ እኛ ጋር ምንም የጠፋ ነገር የለም። በነገራችን ላይ መቤቴን በተለየ ፎዚ ጋር የተለያየ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። የተለያየ ነገር ነው እሷ ጋር ያለ ራሱ አፖች ማለት ነው። ስለዚህ ጋይስ ሌስኮ እንስራበት፣ አሁን እንስራበት። እኔ ብዙ ጊዜ አውጥቼበታለሁ፣ ሌሎቹም ልጆች አውጥቶበታል ብዙ ጊዜ። ስለዚህ እናንተም ስሩ፣ እንቀየር ሰርተን ማለት ነው። በቲም ሆነን ስንሰራ ደግሞ ከምታስቡ በላይ ነውና ስራውን የምትፈልጉ አናግሩኝ በማስቀምጠው ስልክ ማለት ነው። የቴሌግራም ስልክ ቁጥር አስቀምጣለሁ፣ በዛ አናግሩኝ። እንዴት እንደምትሰሩ እንዴት እንደሆነ በቱ ፓርት መጣላችሁ